የመኒ ነኝ። ሁለት ልጆች የሁለት ልጆች አለኝ። ሲንግል ማም ማለት እኛ እዚህ ጭቃ አብኩተን አባሮሽ እየተጫወትን ምናምን ያደግነው። እውነት ነው። አዎ የየመን ልጅነት አስተዳደግስ እንዴት ነበረ? እንደ ኢትዮጵያ እኔ ራሱ አሁን በቃ ሲጀመር ኢትዮጵያና የመን ብዙ ልዩነት የላትም። እውነት በጣም ከባድ ከቤተሰብህ ከህይወትህ ራሱ ስትወጣ አዲስ ህይወት ለመሞከር በጣም ከባድ ነው። ለምሳሌ አንድ ቀን ይሄ ፈላፍል በእንጀራ አይሰራም ይላሉ። በቃ አልለመደውም፣ ገና አልለመደውም። ይሄ ፈላፍል ገና አዲስ ነው። መጣን ኢትዮጵያ። ስመጣ ኢትዮጵያ በመጀመሪያ ማለት በመተማ ሳያት ደስ አለኝ። እውነት በቃ ዛፉን፣ መሬቱን በቃ ልዩ ስሜት ተሰማኝ። ልሞክር እድሌ እስኪ ስመዝገብ ንግድ ፍቃድ አወጣሁኝ። ንግድ ፍቃድ ሳወጣ በቃ ስራውን እሱ በቃ አየና ባሌ የድሮ ይሄ ማለት የተፋታችሁት ንግድ ፍቃድ አወጣሽ? በቃ ባለቤት ያልፈለገም በቃ ሰዎች እያወቁኝ ሰሐር እያሉ እኔ ስወጣ እሰራለሁ፣ እሱ ለብቻው ሲወጣ አይሰራም። እንደዚህ ሳየው አንተ ጓደኛ አይደለም የኔ ያልወደህም አንተ ሶሪ እለዋለሁ። እና መለመን አልፈልግም። ለምን እኔ ራሴ በጣም እወዳለሁ፣ ራሴ አከብራለሁ። እንዴት ሰው ፊት ለፊት መቆም ስጡኝ ለማለት በጣም ከባድ ነው። እውነት እኔ ከመለመን በራብ ይሻለኛል በሞት። ጥብስ ነው የምወደው በጣም። ምጥለው ኮቻ ምንድን ነው ስሙ? ቆይ ላስተካክል። ቆጮ አልወደውም። በጣም ያሳዝን ነገር። እኔ ያቀን አልለቀስኩም፣ ሳኩኝ። እውነት ሳኩኝ። ለምን ሳኩኝ? እንዴት ተሸወዱኝ? ሰላም ጤና ይስጥልን ውድ የደቦ ፖድካስት ቤተሰቦች፣ የዛሬዋ እንግዳችን እስከ ዛሬ ካቀረብናቸው እንግዶቻችን ለየት ያለ እንግዳን ይዘንላችሁ የመጣ ነው። በባለፈው ሳምንት የሚገርም ቆይታን የነበረን፣ በአሁኑም ቆንጆ ፕሮግራም ለእናንተ አዘጋጅተን መተናል። ኤፊም አለ፣ እኔም አለ፣ አዲሷ እንግዳችን ሳህርም አለች። ሳህርዬ ጥሪያችን አክብረሽ ስለመጣሽ አመሰግናለሁ። እሺ እባክሽን ራስሽን አስታውቂልኝ። እኔ ሳህር ፉአድ ነው ስሜ፣ የመኒ ነኝ። ሁለት ልጆች አለኝ። ሲንግል ማም ማለት ደስ ይላል በጣም። ሲንግል ማም አይ ቆንጆ ነው። እንዴት ነበር የየመን ቆይታሽ፣ አስተዳደግሽ? እስቲ አውሪ ስለ ልጅነት ጊዜሽ። በጣም ደስ ይላል እውነት። እኔ አሁን ራሱ ሳስታውስ የኔ ልጅነትና አሁን ውድድር ሳደርገው ከዚህ ዘመን ልጆች የኛ በጣም ልዩ ነው እውነት። ምን ይለየዋል? ምን ይለየዋል? ብዙ ነገር ይለየዋል። በቃ ድሮ ምንም ልጆች በቃ ጨዋታ በቃ ስሜት አለው። አሁን ውጭ መውጣት፣ መጫወት፣ ከልጆች መገናኘት፣ ከጓደኛ መገናኘት በጣም ልዩ ነበረ። አሁን በቃ ሁሉም ልጆች ስልክ ላይ ቲቪ ላይ በቃ ምንም እንደ ድሮ አይደለም። አይጫወቱም፣ አይደክማቸውም፣ አይሮጡም። በቃ አብዛኛ ልጆች ማለት እና የልጅነት ውድድር ሳደርገው በጣም ይሰማኛል። ለምን ልጆች አሁን እንደ ድሮ አይደሉም? በእርግጥ የዚህ ዘመን ልጆች በጣም ጎበዝ ናቸው፣ በጣም ግን እንደኛ አይደሉም። ትዝታ የለውም በቃ በጣም ልክ ነሽ። እኛ እዚህ ጭቃ አብኩተን አባሮሽ እየተጫወትን ምናምን ያደግነው። እውነት ነው። የየመን ልጅነት አስተዳደግስ እንዴት ነበረ? እንደ ኢትዮጵያ እኔ ራሱ አሁን በቃ ሲጀመር ኢትዮጵያና የመን ብዙ ልዩነት የላትም። እውነት ይመስለኛል እህትማች ናቸው ይመስለኛል። ለምን በቃ እዛ ያለ እዚህ ያለ ሁሉ ነገር ማለት እዛስ እንደዚህ ሳይ ይሄ በየመን አለ ይላለሁ። ማለት ብዙም ልዩነት ያ በቃ እንደ ፈረንጅ እንደ የለም። እንቀራረባለን፣ ይመሳሰላል ኑሮ። ደስ ይላል በጣም። ልክ ነሽ። የአሁኑ ልጆች በቃ ስልክ ላይ ነው ረጅም ጊዜያቸውን የሚያጠፉት። ስልክ ላይ መጫወት የለም። ራሱ ስትገቢ ገና በበር እንዴት ነሽ አይሉሽም፣ ስልክ አምጪ። ልክ ነሽ፣ እውነት ልክ ነሽ። ሁሉም ማለት ሁሉም በቃ እኔ አሁን አንድ ጎረቤት አለኝ ልጇ በቃ ስገባ መጀመሪያ ስገባ ስልክ
ገና ህፃን ነው ማለት ገና ህፃን ነው በቃ ሁሉም ይሄ ስልክ በቃ ሁሉም ልክ ነሽ እንትን እኮ ነው ቤተሰብም ይሄ ከልጆች ጋር እንትን ማድረጉ ሲጫጫሁ እቃ ሲነኩባቸው ሲረብሿቸው ምናምን ምን ያደርጋሉ እንዲያርፉ ስልክ በቃ ያዙ ስልክ ይሰጧቸዋል ከዛ ስልክ ሲነካኩ ቁጭ ይሉላቸዋል ግን ልክ አይደለም ልጅ ካልተጫወተ ልጅ ካልሮጠ ልጅ ካልረበሸ ምንም ዋጋ የለውም በጣም ዋጋ የለውም ማለት እንዴት ልጅነቱ ማስታወሻ ያላቸው በቃ ስልክ ላይ ናቸው እኛ አሁን ማስታወሻ አለን እነሱም ግን ማስታወሻ ያላቸው ስልክ ላይ በጣም መጥፎ ነው በጣም ወይ ደስ ይላል እንዴት ነበር እህቶች ወንድሞች ነበርሽ የመን እኔና እህቴ መንታ ነን እህቶች አለኝ ኦኬ ደስ ይላል በጣም ወይ እንዴት ነው አንድ አይነት ነው የምንለብሱት ምናምን ከመንታትሽ ጋር አይደለም እኔ እንደሰብ ምንም መንታ ነን ግን አንመሳሰልም መልካችሁ ምንም በቃ እኔ እህቷ በ5 አመት እንበልጣት ይመስላለሁ አትቀልጂ እሷ ስሞል ናት በጣም የመጀመሪያ አንቺን እሺ ተወለድሽ እሷ ናት እንዴ እንደም ብዙ ጊዜ መንታ ሆኖ መጀመሪያ የሚወለደው ልጅ ተለቅ ይላል የተወሰነ ፊዚካሊ ትንሽ ከፍ ይላል አይደለም እሷ በቃ እኔ እህቷ በ5 አመት እንበልጣት ይመስላለሁ በጣም ስሞል ናት በጣም አንመሳሰልም እንትን ባህሪ ላይም ምንም ይገርማል በጣም እሷ አሁንም እዛው ነች ወይስ እዚህ ነች እዛ ናት የመናት ኦኬ ከመንታነት አኳያ ማለት ነው ተለያይቶ መኖር እንዴት ነው በጣም ከባድ ነው እውነት በጣም ከባድ ከቤተሰብ ከህይወትህ ራሱ ስትወጣ አዲስ ህይወት ለመሞከር በጣም ከባድ ነው በጣም ግን ማሳለፍ መቻል ለምን ግዴታ ነው መኖር ምን ነበር ለምን ነበር የወጣሽ መጀመሪያ ከየመን ስትወጪ ወደ ሱዳን ነው ያልሽኝ አይደለ ወደ ሱዳን ነው ከየመን ወጣሽ ለምን ነበር ለመውጣት የወሰንሽው ጦርነት ነበር በጣም ጦርነት ነበር እና እንደዚህ ትንሽ ችግር ነበር ትንሽ ወደ ህይወቴ ማለት የሚገባ እና በቃ ሌላ አማራጭ የለኝም ከሀገር መውጣት ግዴታ ነው እና ወጣሁኝ ከሀገሩ በጣም የሚያስፈራ ጦርነት የነበረ ሰዓት ላይ ነው አይደለም እምትይ በጣም እና ተበታትናችሁ ቤተሰቦችሽ እዛ ቀሩ አንቺ ወጣሽ ነው ልጆችሽን ይዘሽ አይደለም እኔ ልጆቼ እዚህ ነው የወለድኩኝ እኔና ባለቤቴ ነው የመጣነው እዚህ መጀመሪያ እዛ ባል ነበረሽ ከባልሽ ጋር አብራችሁ ወደ ሱዳን ሄዳችሁ ማለት ነው ጦርነት ሲመጣ ኦኬ እሺ ከዛ ሱዳን እንዴት ነበር ሱዳን ቆንጆ ሀገር ቆንጆ ህዝብ ነበሩ ግን አየሩ በጣም እኔ አልችልም ሆት ሀገር አልችልም ማለት ሙቀት አልችልም በቃ እታመማለሁ እኔ እዛ ራሱ ቢዝነስ ለመስራት ማለት ነው ያሰብኩኝ ግን አየሩ አልተመቸኝም በኋላ እስኪ ወደ ኢትዮጵያ እንሞክራለንና ቪዛ አልহামዱሊላህ የዛ ቀን በጣም ቪዛ ቀላል ነበር ኦንላይን ትገበያለሽ ቪዛ ታገኛለሽ አሁን ከባድ ሆነ አሁን ትንሽ ከባድ ነው ከባድ ሆነ ራሱ ኦንላይን በጣም ከባድ ራሱ ሰው ካለሽ እዚህ ራሱ አሁን ከባድ ሆነ ለመምጣት ወደዚህ ቪዛ ለማግኘት ከዛ ቶሎ ቪዛውን አገኘሽ እኔና ባለቤቴ በኋላ መጣን ኢትዮጵያ ስመጣ ኢትዮጵያ በመጀመሪያ ማለት በመተማ ሳያት ደስ አለኝ እውነት በቃ ዛፉን መሬቱን በቃ ልዩ ስሜት ተሰማኝ ስገባ በቃ እዚህ ሀገር በቃ እንደዚህ ተስፋ አደረኩኝ ሰራለው አድጋለው ኢንሻአላህ ማለት ብዙ ነገር ትታገያለሽ አንድ መስመር ለመያዝ ግን በቃ አለ ተስፋ ለመቁረጥ መጀመሪያ የመን ይያለሽ ምን ነበር የምትሰሪው ነርስ ነበርሽ ኦኬ ስለዚህ ወደ ሱዳን ስትሄጂም የሆነ ስራ የራሴን ስራ ሰራለሁ ብለሽ ታስቢ የተወሰነ ካፒታል ነበርሽ ማለት ነው የተወሰነ ገንዘብ ይዘሽ ነበር የወጣሽው እና የራስሽን ስራ መስርተሽ ሌላ ቦታ ሴትል አድርገሽ ለመኖር ኦኬ እሺ ኢትዮጵያ ከመጣሽ በኋላ እንዴት ነበር አቀባበሉ ምናምን ህዝቡን በጣም መልካም ምንት የኢትዮጵያ ህዝብ እኔ ከብዙ ህዝብ ተቀላቀልኩኝ ኖርኩኝ ይሁን የመን ራሱ ከብዙ ሀገር ተገናኘው ግን የኢትዮጵያ ህዝብ በጣም መልካም ነው እውነት በጣም ከልቤ ነው የምነግርሽ ይሄ ነገር መልካም ነው ለምን በጣም መጀመሪያ በጣም ያዝናል እና በቻለው አቅም ሁሉም ሰው ማለት ችግር ሁሉም ሰው ላይፉ ላይ ችግር አለ በዛ ራሱ በአቅሙ የሚችለው ይረዳሻል ለከንሽ በጣም እኔ በጣም የኢትዮጵያ ሰው በጣም ወዳለው እውነት ለዛ ነው ፍቅር ስላለኝ ለዛ ነው የታገልኩኝ ለዚህ ደረጃ ለመድረስ ማለት ገና ትልቅ ደረጃ አልደረስኩም ግን ተስፋ አለኝ ትልቅ ደረጃ ለመድረስ እዚህ ሀገር በጣም በደንብ ደስ ይላልሽ እንደመጣሽ ከዛ
መጀመሪያ ሀገሩን ለማየት ስራ ከመጀመርሽ በፊት ሀገሩን አይተሽ ይሆናል አይሆንም የሚለውን ለማረጋገጥ ነበር። አዎ እንደዚህ ኢትዮጵያ ካልሆነች በቃ ወደ ኢንዶኔሲያ እንሄዳለን። ሌላ ሀገር ደግሞ ኢንዶኔዥያ እሺ በቃ እስኪ እንሞክር እድላችንና እዚህ ስመጣ በቃ ልጅ ያረገዝኩኝ መጀመሪያ በቃ እዚህ ተቀመጥኩኝ ሞከርኩኝ ፈላፍል ሸጥኩኝ መንገድ ላይ ማለት ቺፕስ ታገልኩኝ ኑሮ ለመኖር አልহামዱሊላህ ያው በኋላ እየታገልኩኝ እዚህ ትንሽ እዛት ባለቤቴ የድሮ ባለቤቴ ማለት እኛ አሁን ሲንግል ነኝ የተፋታን እሱ ራሱ ጎበዝ ነበረ ማለት ይሰራል ያመጣል ይሄዳል ይሳፈራል ማለት ይሄ አንከደውም ያ እንዴ ያው እና ከቤተሰቡ ራሱ ትንሽ የሆነ ነገር የተወሰነ ነገር ይረዱናል ማለት እዛ ሳዑዲ አረቢያ ናቸው ይሄ ነው ከዛ መጀመሪያ ስራ የጀመርሽው ፈላፍልና ቺፕስ በመሸጥ ነበር አው በመጀመሪያ ፈላፍልና ቺፕስ ሸጥ እሺ ህዝቡን አቀባበሉ ልክ ነሽ በቃ ራሱ አንዳንድ ሰው ለምሳሌ አንድ ቀን ይሄ ፈላፍል በእንጀራ አይሰራም ይላሉ በቃ ገና አልለመደውም ይሄ ፈላፍል ገና አዲስ ነው ምንድነው ይሄ በስጋ ነው የሚሰራው በምንድነው የሚልስ እና አንዱ እስኪ በእንጀራ ስሪልኝ በእንጀራ አይሰራም በቃ በእንጀራ ስሪልኝ ማለት ሞራልሽ አለመስበር እንዳስታይቱ እንደሚቀምሰው እሱ የሚፈልገው ስሪልኝ እንደዛ በቃ በጣም ደስ የሚል አቀባበል ነበር በጣም የመጀመሪያ ቺፕስ ወይም ፈላፍል ልትወጪ ነው የወጣሽው አይደል የመጀመሪያ ስራ ስትጀምሪ የመጀመሪያ ቀን ምን ያህል ሸጥሽ ትዝ ይልሻል አዎ ያ ቀን ከ6 አመት በፊት 6 አመት በፊት ነበረ አንድ የቀን የሸጥኩበት በጣም ሰው ራሱ ጨረሰ ሰው ሁሉም ተሰበስቧል ምንድነው ይሄ ምግብ በቃ አዲስ ምግብ ለማወቅ ምንድነው እስኪ ለመቅመስ ማለት ያ ቀን ትንሽ ነው ያደረኩኝ እስኪ ለመሞከር አልኩኝ ግን አለቀልሽ ሁሉ አለቀ ያ በቃ ፈላፍሉ ሲሸጥ በጣም አሪፍ ሆነ በጣም ደስ ይላል በጣም ቋንቋ ትችይ ነበር አማርኛ አልችልም እንዴት ተግባባችሁ በቃ የሆነች ሱቅ ቡና የምታፈላ አረብ ሀገር ነውለች እሺ እሷ ትንሽ ያገዘች ደስ ይላል አይሽ እግዚአብሔርም እኮ ነገሮችን ያመቻቻል ታውቂያለሽ አይደለ የልብ አምላክ ነው በጣም ደስ ይላል በጣም ጎበዝ ነሽ ነኝ በእርግጥ ምናልባት ከመጀመሪያውም እዛ ሀገርሽ ነርስ ስለነበርሽ መሰረት ስለነበራት ምናምን አግዟታል ብዬ አስባለሁ ይፍያ አይደለ በጣም እንጂ እኔ በጣም አዝን ነበር በየጦርነቱ ሰዓት በጣም ብዙ ችግረኛ የሆኑ የመናውያኖች መተው ነበር አይደል በጣም የሰሃር ለየት የሚያደርገው በዚህ እሷንም እንደመጠየቅ ልክ ወደ ኢትዮጵያ እንደመጡ ብዙዎቹ ማለት ነው ወደ መንገድ ነው የወጡት አንቺ ሌሎች ኢንተርቪዎችም ላይ አይቻለሁ አንቺ ግን ያንን አልመረጥሽም በሙያሽ ባለሽ ነገር ታግለሽ ራስሽን ለማሸነፍ ቤተሰቦችሽን ለመርዳት ልዩ ጥረት ነው ያደረግሽው እነዛም ሰዎች አሁን ከነበረባቸው ችግር አንፃር እንጂ ፈልገውት እንዳልሆነ 100% እርግጠኛ ነኝ መንገድ ይወጡት አንቺ ያንን ልብ እንዴት አገኘሽው ማለት የተወሰነ ነገር ይዘሽ መጥተሽ ሊሆን ይችላል ከችግር ነው የመጣሽው ግን በቃ በዚህ መንገድ ነው እኔ ህይወትን ማሸነፍ ያለብኝ የሚለው ሐሳብ እንዴት መጣልሽ ሲጀምር እኛ አላህ ራሱ ሲለን ስሩ እኔ አጠገባቸዋለሁ ማለት አሁን ለምሳሌ አንድ ነገር ልስጣችሁ አንድ ሀብታም ሰው ካገኘሁኝ ለምሳሌ እኔ መጀመሪያ የለኝም ማለት አቅም የለኝም አሁን እዚህ ሀገር ብዙ ሰው የሚረዳ አሉ ለስራ ማለት ለመክፋት እንዴት ብዙ ሰዎች አሉ ቢዝነስ የሚያግዙ ለምሳሌ አሁን የስደተኛ ቢሮ በጣም ያግዘናል እውነት በጣም አንዳንድ ሰው ቢዝነስ እንደዚህ ወደ ስራ በትንሽ የሚያግዝሽ አሉ እውነት ከፈለግሽ ታገኛለሽ ያ ሰዎች የፍላጎት ጉዳይ ነው አዎ እና ለመስራት አንቺ አሁን ካሰብሽ ለመስራት ያ ስራ ይሳካልሽ ለምን በቃ እኔ አልፈልግም የሰው ፊት ማየት መለመን አልፈልግም ለምን እኔ ራሴ በጣም እወዳለሁ ራሴ አከብራለሁ እንዴት ሰው ፍለፊት መቆም ስጡኝ ለማለት በጣም ከባድ ነው እውነት እኔ ከመለመን በራብ ይሻለኛል በሞት እውነት ለምን መስራት ግዴታ ነው በጣም ራሱ ለምሳሌ በትንሹ ታክሲ ተራ ለመሄድ ይሄ ምንድነው ይሄ
ገበያ ትንሽ ልብስ እንደዚህ ከወሰች እዛ ቦታ ሌላ ቦታ ከዘረጋች ከሸች ትንሽ የደቡና የሆነ ነገር የተወሰነ ነገር ያስገብልሻል። እውነት ለምን በትንሹ ያድግልሻል። ብዙ ሰዎች በትንሽ ነው ያደጉ። በጣም እንዴ በጣም ሰው ፊት ለፊት መቆም በጣም ከባድ ነው። እኔ ማንም ሰው እውነት እኔ ራሱ ሰው ሳየው መንገድ ላይ የሚለምኑት ሰዎች በጣም አዝናለሁ። ግን አብዛኛው የመኔዎች ልንገርህ በጣም ይሰራሉ። የሰው ፊት አይፈልጉም ያኔ ማለት በቃ ስራ ይሰራሉ። በጣም ቢብስባቸው ነው። ልክ ነሽ። የዛን ሰዓት ላይ በጣም ብዙ ነበረ። ግን አይ ቲንክ የነበረውም ጦርነት ነበረ በደንብ ሁለቱም ጋር ስለነበረ ያው የመመሳሰልም ነገር ስለነበረ አንደርስታንዳችን የተለየ ነው ማለት ነው። አብዛኛው ሰዎች ሶሪያ ነሽ ይሉኛል። አይ ሶሪያ አይደለሁም የመኒ ነኝ ይላሉ። ልክ ነሽ። አሁን የጀመሪያ መለያየት ለምን የመኒና ሶሪያ ትንሽ ይመሳሰላሉ? በጣም እኔ ምልሽ እኮ ብዙ አጋጣሚዎች ማለት ነው። ከሷ ውጪ በሌላ በምሰራበት ሚዲያም የበዓል ፕሮግራሞች ምናምን እንሰራለን። የራሳቸውን ቤት ከፍተው የራሳቸውን ነገር የሚሰሩ እንዳለችው የመኒ ናቸው። እኛ ሚስ አንደርስታንድ አለ ማለት ነው ሶሪያና የመኒን ከመለየት አኳያና እንዳልሽው በጣም ብዙዎቹን እያየው ነው። ሌላ አንድ ወዳጅ አለች እኔም አቃታው መርካቶ ላይ የምትሰራ የኛ ሰዎች የሚንቁትን ስራ ነው የምትሰራው። ግን በቃ ራሷን ታስተዳድራለች፣ ባህሉን ለምዳለች፣ ህይወት እየኖረች ነው። ቀጣይ እንግዳችን ትሆናለች ብዬ ተስፋ አደርጋለሁ። እሷን ብዙ የምታስተምረን ነገር ስላለ ከናንተ ብዙ ነው ምንማረው። ምክንያቱም ቤት ራሱ ኩኪዝ ይሰራሉ የመኒዎች ሴቶች ማለት ይሰራሉ። ለምን እኛ ሲጀመር የመን እንደዚህ ሴቶች አይደግፍም ለመስራት ማለት ቤት መቀመጥ ከባድ ነው። የመን ሴቶች ለመስራት በጣም ከባድ ነው። ሁሉም በቃ ወንድ ነው ሴቱ የሚያሰራ ወደ ውጭ ወጥተው መስራት ማለት ነው። ሴት ቤት ነው ብዙ ቤት ነው የሚቀመጡት። ለምን ይሄ የኛ ባህሪ ነው። አይደግፉም። እኔ ፊቴ እንደዚህ ስለተከፈኩኝ ስለ ሚዲያ ስለወጣሁኝ ብዙ ችግር አለ። በቃ እቺ ትክክለኛ አይደለችም በእነሱም ለማለት በየመኖች ለምን ከባድ ነው። ሴት በቃ ቤት መቀመጥ፣ ወንዱ ሰርቶ መምጣት፣ እሷ ቤቷም ባሏ ልጆቿ መንከባከብ። ይሄ እዛ ያለሽ የምን ያለሽ ስራ ትሰሪም ነበር? እሰራለሁ፣ ግን በሆስፒታል ተሸፍነሽ ንቃብሽ ለብሰሽ በቃ የሴቶች ቦታ አለ፣ የወንዶች ለብቻ የሴቶች ለብቻ እንደዚህ ሁሉ ቦታ የምን አሁን የሴቶች ለብቻ የወንዶች ለብቻ። ራሱ መኪና ላይ ወንድ አጠገብ አይቀመጥም። ከኋላ ነው ወይ ፊት ለፊት ወይ ይወርዳል። ሴት ከመጣች በጣም ክብር አላት ሴት እና በቃ ሽፍንፍን በቃ እቺ የኔ ናት ማንም ሰው እንዳያያት እንደዚህ ነው። ከባድ ነው። ያንን ባህል እንዴት ሰበርሹ አንቺ? ማለት እንዴት ሰበርሹ ማለት ምክንያት አለሽ በእርግጠኝነት ወጥቶ የመስራት ኑሮ አስገድዶች ሊሆን ይችላል ወይ ደግሞ ካሉት ነገሮች እንዴት ያንን ልታረግ ይቻልሽ? እኔ አሁን ራሱ ባሌ ድሮ ለስራ ጉዳይ ብዙም አይፈልግም ማለት ነበር። አይፈልግም። እኔ አሁን ስለ ስራ ስለገባሁኝ የተለየን ማለት አይፈልግም። እኔ ለመስራት እንድትሰሪ አይፈልግም። ቤት እንድትሆኝ በቃ ቤት ልጆች ማሳደግ በቃ ከወንዶች እሱ እንደዚህ በሀሳባቸው እንደዚህ ከወንድ ከተቀላቀለች በቃ የሆነ ነገር ትሆናለች እንደዚህ ነው የሚያስቡት በሀሳባቸው ማለት። እሱም ነው አንድ ያጋጫችሁ። አንቺ ደግሞ ስራውን መስራት ነበር የምትፈልጊው ለመለወጥ ያለውን ቻሌንጅ ለማለት። ለምን በጣም ኑሮ ከባድ ነው። አሁን ክራይ ቤት የተወደደ ልጆች አሉ። ብዙ ልጆች ትምህርት ቤት ይፈልጋሉ፣ ብዙ ነገር ይፈልጋሉ። አንቺ እሱ ይሰራል፣ ግን አንቺ ካልሰራሽ በቃ ዋጋ የለሽም። የሰው እጅ በቃ መጠበቅና ጭንቀት ላይ ነው የምትወድቂው፣ ወይ በሽታ ወይ እብድ ትሆኛለሽ። ለምን ኑሮ በጣም ያስጨንቃል። ልክነሽ፣ በጣም የሚያስጨንቅ ደስታ የለም። በጣም ከዛ የመጀመሪያ ልጅ ተለገዘ። ቺፕስ እየሰራሽ ነበር? እርጉዝ ነበርኩኝ እየሰራሁኝ ማለት እርጉዝ እስከምጨርሰው እየሰራሁኝ ነበረና በቃ ባለቤት ያልፈለገም በቃ ሰዎች እያወቁኝ ሰሐር እያሉ እኔ ስወጣ እሰራለሁ፣ እሱ ለብቻው ሲወጣ አይሰራም። ሁሉም ሰው በቃ አይፈልግም። አንቺ በቃ ታዋቂ ሆንሽ፣ በቃ ሁሉም ሰው አንቺ ነው የሚፈልገው። አንቺ
በቃ ሀሳባቸው እንደዚህ ነው ወንዶች የየመን ወንዶች ማለት በቃ ይወስድብኛል ወይ ይወዳታል ወይ ተቀማብኛለች እና በቃ ስቶፕ አደረገው ያ ስራ ግን እኮ ያናዳል አስማን እሷ ስትወጣ ብዙ ሰርታ መታ እሱ ሲወጣ ምንም ሳይሰራ ሲመጣ ሲጀመር ሰው ምንድነው የሚፈልገው ፈገግታ ጸባይ በጣም እንዴ በጣም ይሄ ነው የሚፈልገው ምን ያደርጋል ኮስተራ ፊት ንግድ ላይ ይልክልሽ ምን ያደርጋል አይ ቲንክ የባህላችንም ልዩነት ነው ብዬ አስባለሁ እናንተ ጋር ቀደም እንደነገርሽኝ በቃ ወንድ ልጅ ነው ወጥቶ ሰርቶ የሚገባው ሴት ልጅ ቤት ውስጥ ነው በባህላችሁም በተለያየ ምክንያትም ማለት ነው እኛ ጋር ደግሞ እንዳየሽው ነው ፈገግታ የሆነ ከሚገዛው ከሚወስደው ነገር በላይ የሚታየው ነገር ይገዛዋል ቀድሞ ለዛ ይሆናል ልዩነት የመጣውና ይሄ ለመለያየታችሁ ምክንያት እሱ ነው ወይስ ሌላ ምክንያት ነበር ምናልባት ማውራት ከፈለግሽ ነው ካልሆነ እንቆርጠዋለን በመጀመሪያ እኛ ከድሮ ነው ግጭት ያለ ማለት ግጭት በጣም ባልና ሚስት ይሄ አሁን ዘመን ከባድ ዘመን ሆነ ፍች በዛ በቃ አለመቻቻል በቃ ሁሉም ህይወቱ ይፈልጋል በቃ ወንድ ለሴት ቦታ የለውም ሴት ለወንድ ቦታ የላትም በቃ እሰራለሁ እለወጣለሁ ሴት ወንድ በቃ ሌላ አመጣለሁ እንደዚህ ነው ይሄ ነው የበዛ ማለት ያየሁት በህይወቴ ማለት እና በጣም ከባድ ሆነ ትዳር በጣም ከባድ ሆነ በቃ ሁሉም ሰው አይችልም ወንድ አይችልም ሴት አትችልም ይሄ ነው መቻቻል ማለት ነው መቻቻል ስለዚህ እዚህ ስትመጪ ደግሞ ያለው ነገር ውጭ ወጥተሽ መስራትሽ ምናምን ያው ለትዳርሽ መፈታት ደግሞ የበለጠ ምክንያት ሆነ ነው እሱ አሁን ራሱ ስለሰራች ነው ጎበዝ ለምን እኛ ወንዶች በጣም ከባድ ናቸው እውነት የየመኒ ወንዶች በጣም ከባድ በቃ እጁ ይዘረጋል ምላሱ ይዘረጋል ሁሉ ነገር ለምን እሱ ስለሚሰራ ስለሚያመጣሽ ስለሚያበላሽ አፍሽ ዝግተሽ በስነ ስርዓት ኑሪ በቃ እንደዚህ ነው ራሱ ምንም ቢያደርግሽ ምንም ቢልሽ ምንም በቃ መቻልና መኖር እንደዚህ ነው በጣም ከባድ ነው በጣም ትዳር ስትመሰርቺ መጀመሪያ በየመን በቤተሰብ ምናምን ነው ወይስ አንቺ የፈለግሽውን ትዳር ነው እንትን የምትይው ነው በቤተሰብ ነው አይደለ በቤተሰብ ተመርጦልሽ ነበር መጀመሪያ እኔ ነው የመረጥኩት ግን በቃ የቤተሰብ ጫና ስቲል ይኖረዋል ትዳር ላይ ሁሉ ጊዜ ወይስ ልክ እንደዚህ ሀገር ቤተሰብሽ ይመክሩሻል ሁሉ ጊዜ ይሄ አይሆንሽም ይሄ ሆንሻል በጣም ለምን አንቺ የማታዩ ነገር እነሱም ያያሉ ግን በቃ እኛ አለማወቅ አለመስማት ኦኬ ይሁን እና እንዴት ነበረ የአዲስ አበባ መተሽ ወይም ኢትዮጵያ መተሽ ከትዳርሽ የተለያየሽ ወይም ሲንግል ማም ይሆንሽው መች ነበር ሁለት ልጅ ነው ያለሽ አይደል የመጀመሪያው ልጅ የመን የተወለደው ሁለቱም እዚህ የተወለደው ኦኬ ሁለተኛው ልጅ ከተወለደ በኋላ ነው የተፋታችሁት እሺ እንዴት ነበር አልከበደሽም ልጆቹን አንቺ ናቸው የምታሳድ አንቺ ጋር ነው የሚያድጉት እኔ ነኝ ኦኬ አልከበደሽም እውነት በመጀመሪያ والله አልহামዱሊላህ يعني ማለት እኔ ህይወቴ ልንገርሽ ትንሽ የሆነ ነገር በቃ መንገድ ላይ ራሱ እየሄድኩኝ እየለቀስኩኝ ነበር በጣም እስከመቼ ያ አላህ እያልኩኝ ማለት በኋላ ሄድኩኝ والله መስጊድ والله ሄድኩኝና በቃ እኔ ስራ ፈልጋለሁ እርዱኝ አልኳቸው ስደተኛ ቢሮ ሰው ፈለጉልኝ ስራ ማሽኑን ለማሟላት ለመስራት ማለት በቃ ልመና አልፈልግም እኔ የሰው ፊት አልፈልግም ስራ ነው የምፈልገው እንደዚህ አጋጠመኝ በቃ ተፈታሁኝ በቃ ይሄ ባሌ ተወኝና ሄደ እና ምን ላድርግ ሌላ አማራጭ የለኝም ለመስራት ፈልጋለሁ እኔ እንደዚህ ተማርኩኝ ከቶክቶክ እፈልጋለሁ መስራት በኋላ እሺ ያሉና ሲጀመር እኔ ይሄ ስራ ጀመርኩት በመጀመሪያ በህይወት የጀመርኩት ይሄ የምንጣፍ ማምረት ማለት መጀመሪያ ከዛ ከመሄድሽ በፊት ከመፋታትሽ በፊት ነው ስራውን የጀመርሽው ጀመርኩት ከችብሱ ስራ እንዴት ወጣሽ መጀመሪያ በቃ አረገዝኩኝ እሱ አልፈቀደልኝም በቃ በጣም እንጣላለን ብዙን አልተግባባንም በቃ ቤቴ ነው የተቀመጥኩኝ ግን ብዙ ችግር አለና ያ የቻልኩት ለልጆች ያልኩኝ ሁለተኛ መጣች በቃ መቻል ግን በቃ ሲበዛብሽ ሌላ መንገድ ትፈልጊያለሽ በኋላ በትንሹ ነገርኩት ይሄ ስራ እንጀምር እንዴት ሐሳብሽ ውስጥ መጣ ቲክቶክ ላይ ስራ መጀመር ቲክቶክ ላይ ያየሁትና ደስ አለኝ ይሄ ምን ስራ ነበረ
መጀመሪያ ቲክቶክ ላይ ያየሽው ይሄ ምንጣፍ የሚያመርቱት ማሽኑን ኦኬ እስኪ በኋላ ሰርች አደረኩኝ ገባሁኝ ፈለኩኝ ብድር ፈለኩኝ ከሰው ማለት የሆነ ሰው ብድር ስተኝና ልስራና እመልሳለሁ አልኩት ብሩን እሺ ያለኝ የኛ ጎረቤት ነው ሰርች አደረኩኝ ማሽኑ የለም እዚህ የለም ኢትዮጵያ የለም በኋላ ከሳዑዲ አረቢያ ያ ባሊ አባት ነገርኩትና እሺ ላከልኝ በዲኤችኤል እና በትንሹ የሰራሁኝ ስደተኛ ቢሮ የስራ ፈቃድ ሰጡኝ ተመዘግኩኝ ልሞክር እድል እስኪ ስመዝገብ ንግድ ፈቃድ አወጣሁኝ ንግድ ፈቃድ ሳወጣ በቃ ስራውን እሱ በቃ አየና ባሌ የድሮ ይሄ ማለት የተፋታችሁ ንግድ ፈቃድ አወጣሽ አሁን በቃ ያው ስራ እየሰራሽ በቃ የቅናት ነው ማለት ነው ልክ ነሽ ብዙ ተጣላን በጣም በኋላ በመጨረሻ ምን ያደረገ የኔ ማሽኖች የኔ ዶክመንት የኔ ሁሉ ነገር ወሰደና ወጣ ከቤት እውነት ወጣ ዜሮ አደረገኝ ማለት በቃ ዜሮ አደረገኝ በኋላ በቃ እስኪ እኔ ይሄ ስራ ምንጣፍ መጀመርኩ መምራት ትንሽ በጎረቤት እያወቀኝ እና በቃ እሱ በጣም ኦቨር ሆነበት ስራ ትስሪ ለምን አልሰራ መሰራለሁ አልኩት የለመዱት አስተዳደግ እዛ የምን ያለው ነገር በቃ ፕራይድ ነው የሚባለው አይደል የሆነ የሚፈጥርብህ ነገር አለ እሱ እዚህ መጥቶ በቃ ቁጭ እንድትይ እሱ እንዲሰራ ነው የሚፈልገው አንቺ ደግሞ እዚህ በጣም ከስር አክቲቭ ሆነች መሰለኝ አይደል እኔ እዚህ አሁን መጣሁኝ ስንት አመት ንግድ ፈቃድ አላወጣሁም አንቺ ያወጣሽ እንዴት ተሳካልሽ በቃ በጣም ተናደደ እና እሱ በራሱ እንስራ እኔ እናንተ እንስራ እንትታገል እናደግንና እኔ እናንተ ምን ችግር አለበት እሺ አንተ ልመደው ይሄ ስራና ስራ አልፈለገም እኔ ለመስራት አልፈለገም ከስራ ያወጣኛል ነይ ምግብ ስሪ ነይ እንደዚህ ስሪ ነይ እንደዚህ ከልጆች አንተ ተቀመጥ ሰራተኛ አለኝ በቃ አይፈልግም እኔ ለመስራት በኋላ የኔ ማሽኖች ሁሉ ወሰደና ጠፋ በኋላ እኔ ዜሮ ሆንኩ ለስደተኛ ቢሮ ደወልኩኝ ነገርካቸው እንደዚህ አንድ ብትሰማለች የኛዛ ማለት በአረብኛ መንዱብ ናት እዛ ማስተርጓሚ ታስተናግደን እዛ ስደተኛ ቢሮ ነገርኳት ስሚ ያለችኝ ሰሐር እኔ ካንቺ አጠገብሽ ነኝ ግን እውነት ተስፋ አለሽ ለመስራት ትሰራለሽ ትለወጣለሽ አለችኝ አዎ በጣም አልኳት እለወጣለሁ እኔ ህይወት ደከመኝ ሰለቸኝ እፈልጋለሁ መስራት አልኳት በኋላ በግሩፕ ለቀቀች የኔ ቮይስ ተሸገርኩኝ ማሽን እፈልጋለሁ እንደዚህ መስራት እፈልጋለሁ በኋላ አልহামዱሊላህ ተሳካልኝ ከሁሉ ቦታ ያው አልহামዱሊላህ ያው አሁን ስራ እየስፋፋሁት ራሱ ድሮ ብዙም ጎበዝ አልነበርኩም አሁን አልহামዱሊላህ ስራዬ እጄ የተስተካከለ ሁሉ ነገር የተስተካከለ እየሄደልኝ አልহামዱሊላህ ወይ በጣም ደስ ይላል በጣም ግን በጣም ያቀል በጣም ዜሮ ነበርኩኝ እውነት የዳቦል ነበረን ቤት ማለት እንዴ ሴት ሆነሽ ሁለት ልጆች ይዘሽ በጣም እንዴት ያ አላህ ይለቀስኩኝ ያ አላህ ግን ተስፋ ውስጥ ያለ ይሄ ችግር የመጣ ለመለወጥ ነው ይሄ ህይወቴ ለመቀየር ነው ያልኩኝ ተስፋ ውስጥ ያደረኩት እውነት አልহামዱሊላህ እንዴ በጣም ተመስገን ነው እውነት ምን ያህል ጊዜ ሆናችሁ ከባለቤትሽ ጋር ከተፋታችሁ አሁን 9 ወር ኦኬ በ9 ወር ተቀየርኩኝ በጣም እግዚአብሔር ይመስገን እና አሁን ሱቅ አለሽ ወይስ ቤት ውስጥ ማሽኑ አርገሽ እያመረትሽ ነው የምታስረክቢው የምትሸጪው እኔ ሱቅ ነበረኝ እና ከልጆች ተራኩኝ ለምን አልኩኝና ለምን ከልጆች እራቃለሁ ይሄ ሁሉ ሰዓት እና በቃ ትልቅ ቤት ተከራየሁኝ አንድ ክላስ ለስራ ትልቅ ክላስ ለስራ አደረኩት እዛ ስራለው ልጆች አጠገቤ ለምን አባታቸው የለም ለብቻቸው ነው ከሰራተኛ ከባድ ነው ልጆችሽ መዋል መቀመጥ በጣም ያንቺ ፍቅር ይፈልጋሉ አሁን ራሱ ስሰራ መሀል ስራ ትንሽ ከመጣ ማሚ እንወድሻለን ይገባሉ ማሚ እንወድሻለን በቃ እየሰራሁኝ ራሱ ሲመጡ ዋው ልጆች ዋው ሲያምር ራሱ ሞራል ይሰጥሻል ማሚ ጎበዝ ነሽ ልጅ ትንሹ ማለት እድሞ 5 አመት አሁን ይገባል እሱ ማሚ ጎበዝ ነሽ ጎበዝ በጣም ያምራል ይሄዳል ያያል እንደ ትልቅ ሰው ጎበዝ ነሽ ማሚ ይሄ ራሱ አንዳንድ ጊዜ እንባ ይመጣልኛል እውነት እንደዚህ ልጅ ሳየው
በጣም ደስተኛ ነኝ አልহামዱሊላህ። በጣም በሰው ሀገር ቋንቋ ሳትቺ ሲንግል ማም ሆነሽ በራስሽ ሙከራ ሊያም ደግሞ የለመድሽው ነገር ሲኖር አሁን እኔ የመን ምኖር ሴት በሆን የለመድኩት የሆነ ያለው ባህል ራሱ ይቀርጽሃልና ባህሉ ቁጭ ብለሽ የባልሽን እጅ እየጠበቅሽ መብላት ብር እየተቀበልሽ ቤት ማስተዳደር ልጆችን መጠበቅ ምናምን ከሆነ የለመድሽው ነገር አለ የለመድሽው አናውናር አለ እና እዚህ መተሻው መስራትን ማሰብ በራሱ በጣም ትልቅ ነገር ነውና ያንን ማሰብሽ ራሱ በጣም ትልቅ ነገር ነው። ለምን እንደዚህ እኔ ካላሰብኩኝ አሁን ወይ ለማኝ ወይ ልጆቼ ሞራላቸው ገዳለው ወይ መጥፎ መንገድ ይሄዳለው። ለምን ኑሮ ካልሰራሽ ጎበዝ ካላደረግሽ ወይ መጥፎ ቦታ ትሄጃለሽ። ሴት ነን እንዴ? ወይ ለማኝ ትሆኛለሽ ወይ በበሽታ ትወድቃለሽ። ልጆችሽ የት ይሄዳሉ? ማን አላቸው? እኔ ነው ያለው። ከሰው በታች ከሀገራቸው በታች ራሱ አልፈልግም ዝቅ እንዲኖሩ ማለት ደህና ኖሮ እንዲኖሩ ለነሱም ነው ወላሂ ለነሱም ነው የምታገለው። ለሱ ሲያመኝ አንዳንድ ጊዜ ያመሻል ድካም ላይ እነሱም እያሰብኩኝ ለምን ምንም ነገር እንዲጎላቸው አልፈልግም። አሁን እኔ አባት እናት ነን ለነሱም እያንዳንዱ የነገርሽን ነገር በጣም በቃ ደስ የሚል አይደለ? ለሰዎች ተሞክሮ የሚሆን ነገር ነው የነገርሽን እና እውነተኛ መሆኑ ደግሞ በጣም ደስ ይላል። ፌክ አይደለም፣ ከልባችን ነው ያወራነው። ወይ በጣም ደስ የሚል ቆይታ ነው ያለን። የምር ብዙ ነገር ነው ሼር እያደረኩ ያለሁት እኔ። ከረንትሊ ልጆች አባት ልጆችን ያያል፣ ይጠይቃል፣ ያግዛቸዋል? አይደለም፣ ተራርቃቸዋል። በቃ አይ ይሁን ደስ ይላል። ሲንግል ማምነት እንዴት ነው? ሲንግል ማም ቆንጆ ነው። አንድ ነገር አንቺ በራስሽ ነው የምታሳድጊው ማለት ክብርሽ የጠበቅሽ ማንም ሰው አጠገብሽ እንደዚህ አታድርጊ እንደዚህ አድርጊ አይደለም። አንቺ በራስሽ ነው ህይወትሽ ላይፍሽ ትክክለኛ ነገር የምትመርጪው ወይ ያልሆነ ነገር የምትመርጪው አንቺ ነው ተጠያቂ ለህይወትሽ። በጣም እኔ ምን አስባለሁ እግዚአብሔር ከፈቀደ ወይም ፈጣሪ ከፈቀደ መልካም ትዳር በጣም ጥሩ ነገር ነው። በጣም ግን የተጠበስሽ የተሰቃየሽ የማይሆን ህይወት ደግሞ ማሳለፉም ልክ ነው ብዬ አላስብም። አሁን የድሮ እናቶቻችን በቃ እንዴት ትዳር ነው መስርቻለሁ ልጆች አሉኝ ብለው በቃ ነፍ ዘመናቸውን ከዛ በኋላ ያለውን ረጅም እድሜያቸውን በጣም ተቃጥለው በቃ ችለው ምናምን ርድብን እያሉ ነው የሚኖሩት። ጉዳት ነው የሚያሳልፉት በጣም ሲጀመር እኔ እንግዲህ ይሄ በጣም ምንድነው ለምን ድሮ ስራ የለም ሴቶች አቅም የላቸውም ብዙ ይመስለኛል እና ይፈራሉ። ሰው ምን ይለኛል ልጆች ምን ይሉኛል ይሄ ነው ፈት መባሉ ፈታለች መባሉ በጣም ከባድ ነው። እና እኔ አሁን እውነት በቃ ልጆች ራሱ እኔ አሁን ከባሌ ስጣላ ከባሌ ጭቃጨቅ ከባሌ በጣም መልካም ጊዜ ካልዋልኩኝ ወደ ልጆቼ እንዴት ፍቅር ሰጣቸዋለሁ? ደስተኛ አይሆን። እኔ አሁን ከድሮ ራሱ ተለወጥኩኝ ከልጆቼ ማለት በቃ የሚያስጨንቀኝ ነገር የለም። ፍቅር ሰጣቸዋለሁ፣ አቅፋቸዋለሁ። ለምን በቃ ምንም ጭንቀት የለኝም። ግን እዛ ጊዜ በቃ ትጮሃለች፣ ክሬዚ ነው የምትሆኚው። ከአቅምሽ በላይ ነው የሚሆነው። እሱ ትጎጃለሽ በጣም ራስሽ ትጎጃለሽ፣ ልጆችሽ ትጎጃለሽ። እሱ ይጎዳሻል፣ ልጆቹ ይጎዳል፣ አንቺ ይጎዳል። እንደዛ ነው በጣም እሱንም ማስደሰት አትችይም። አንቺም በህይወትሽ ደስተኛ አይደለሽም፣ ልጆችሽም ደስተኛ አይሆኑም። እግዚአብሔር የባረከው ነገር ከሆነ ጥሩ ትዳር ከሆነ በጣም ቆንጆ ነው። ካልሆነ ግን እንዳልሽው በቃ ኃላፊነት ወስዶ ልጅን ጤናማ በሆነ መልኩ ጤናማ በሆነ መንገድ ማሳደግ በጣም የተሻለ ነው ብዬ ነው የማስበው። እኔ ነው እንደዛ ነው። ለምን በቃ አንድ ጊዜ ገባሽ ይሄ ትዳር ያስሽው ታገልሽ ትግስት አደረግሽ አልተሳካልሽም፣ በምንም ቦታ አልተሳካልሽም። እና ነገ ምንድነው የምትሆኚው? ራስሽ ታጫለሽ። ይሄ ልጆች በምን ሌላ እናት ትገባለች፣ ሌላ ህይወት ይቀጥላሉ። አንቺ ያው አፈር አገኘሽ ምን ሌላ በጣም እንዴ በጣም አብዛኛው ሴቶች ራሳቸው ያጠፋሉ። ብዙ ነገር ነው የምንሰማው፣ ብዙ ነገር። እኔ ራሱ እዛ የመን የኖርኩኝ አብዛኛው ሴቶች በረኪና የጠጡ ፍላሽ የጠጡ አሉ። ብዙ ሴቶች ራሳቸው ያጠፉ። ለምን በቃ ከአቅም በላይ ሲሆን አንዲት ውሳኔ ህይወታችንን በጣም ተለውጧለች። በነገር ላይ በቃ ይሄ ትዳር መልካም ትዳር አይደለም አይደል? ይሄ ትዳር እያሳመመሽ ነው፣ ልጆችን እየጎዳ ነው፣ እሱንም እየጎዳሽ ነው። በቃ እንፋታ
ከዛ በኋላ የራስህን መንገድ መቀጠል ቀላል ነው። ትዳር መፍታት እያልኩ አይደለም፣ ግን ካልሆነ ራስሽን ከማጥፋት የወለድሻቸው ልጆች ካለ ቤተሰብ ከማስቀረት እድሜ ልክሽን ስትጠበሽ ከመኖር በቃ ሰላማዊ የሆነ ነገር። አሁን አንቺ ቅድም ስለ ባልሽ ስታወሪ በጣም ደስ አለኝ። የቀድሞ ባልሽ ይቅርታ በቃ ጥሩ ሰው ነው፣ ይሰራል፣ ያግዘኝ ነበር ምናምን። በመልካም መንገድ ትለያያለሽ፣ ልጆቹን ያግዝ ይርዳ። በቃ ካልሆነ አልሆነም አይደል? ይሻላል። በጣም ቅድም ልጠይቅ ብዬ ያለፈኝ ማለት አንቺ እንድትሰሪ አይፈልግም ነበረ፣ እሱ ይሰራ ነበር ማለት በበቂ ሁኔታ ለአንቺም ለልጆችሽም የሚሆን ነገር ይሰራ ነበር በሰዓቱ? አይደለም። ይሄ ነው ወደ ስራ ያገፋኝ። እሱ በቂ ቢሆን ለምን እወጣለሁ? ለምን እሰራለሁ? ለምን በቃ በደስታ ኖረው። ግን ያ ራሱ በትንሹ ራሱ እየሰጠህ ገና ስድብ አለው፣ ብዙ ነገር አለው እና ከባድ ነገር። ለምን ወንድ አሁን ለምሳሌ እኔ ልንገርሽ አንድ ነገር ያልተረዳው አብዛኛ ሰው ወንድ ብዙ ነገር ስለሚያመጣ ስለሚለፋ ስለሚደክም ሲያመጣ አንቺ ጋር በቃ አመሰግናለሁ ብዙ ነገር ይፈልጋል። ገባሽ? ራሱ ከተናገረ ዝም ማለት ለምን? እሱ እኔ ነው የማመጣው፣ እኔ ነው የማደርገው፣ እኔ ነው የምደክመው። አብዛኛ አረቦች እንደዚህ ነው የጽባያቸው። ዝም በይ በቃ አትናገሪ። ራሱ ከመታሽ የሆነ ነገር እንደዚህ ከወረወረብሽ አለመናገር። ለምን? እኔ ነው የምደክመው፣ እኔ ነው የማመጣው፣ እኔ ነው። አብዛኛ የመኖች እንደዚህ ነው የሚኖሩት። የመኖች አብዛኛ ሴቶች እንደዚህ ነው የሚጎዱት። አብዛኛ ሴቶች በፍጹም ልክ አይደለም። በነገር ላይ ኤፊ እኔ የወለዱ ጓደኞች አሉኝ ከዩኒቨርሲቲ ከወጣም በኋላና አንደኛዋን አብሶ ልጇም ክርስትና እናቷ ነኝ እኔ ነኝ ያነሷት እና አያታለሁኝ። ልጅ ይዛ ነው የምትውለው ቤት። እግዚአብሔር ነው የምልህ። እኔ ቀኑ ሙሉ ታውቃለህ 2 ስራ 3 ስራ በቃ ስሯሯጥ ነው ሙሉ። የእሷን ያህል አለፈው። እውነት ነው። አንድ ቀን እሁድ ቀን ቤት ውዬ ሳያቸው በቃ ሊያሳብዱህ ነው የሚደርሱት። ልጅ ማለት በጣም ትልቅ ስራ ነው። በጣም ትልቅ ስራ። አዝለሃት ለመስራት አይመችም። አንዳንዴ አዝለሃቸው እየሰራህ ከሆነ ደስ አይላቸው። አዝለህ ቁጭ ማለት ወይ መቆም ሊኖርብህ ይችላል። ቤት ውስጥ ምግብ መስራቱ በቃ ነክቶ ከመቼው እንደሚመሽ አታውቂም። እቃውን ስታጥብ፣ ቤት ውስጥ ሲወለወል፣ ልጅ ስታዝ፣ የሆነ ነገር ስታረጊ ከምንው እንደሚመሽ አታውቂም። እና ቤት ውስጥ የሚሰራ ስራ አይምራችን ውስጥ እንዳለው ቀላል አይደለም። በጣም ከባድ ነው። ልጅ ማሳደግ ደግሞ በጣም ከባድ ነገር። ለምን ደሞዝ አታገኝም? እውነት ደሞዝ አታገኝም። ምንም አሁን አንቺ ውጭ ትሰራለሽ፣ ደሞዝ ታገኛለሽ። ራስሽ ታስደስቻለሽ፣ በምታገኘው ገንዘብ ትገዣለሽ፣ የምትፈልጊው ነገር ታገኝሽ። ግን ቤት ስትይዢ ምንም ደሞዝ የለሽም፣ ልፋት ብቻ ነው። በጣም ማለት እሱ ሰርቼን ያመጣሁትኝ እኔ ገንዘብ ፕሮቫይድ አደርጋለሁ ብሎ ብቻ መጨቆን አይችልም ነው የምልሽ። እዚህ አንድ ቀን ዋል ብትዩ በእርግጠኝነት አይውልም። በቃ በፍጹም አያረጉትም። እና ይሄ ቀሎ እሱ ገንዘብ ስለሚያገኝበት ብቻ እዚህ ቤት ያለው ነገር ደግሞ ቀላል ነገር ሆኖ አይደለም። በጣም ከባድ ነገር ነው። እንደውም ሚዛን ላይ ቢቀር እውነት ይሄኛው በጣም ሚዛን ላይ የሚያነሳ ይመስለኛል። በጣም ሴቶች በጣም ይደክማሉ። እርግዝና አለ፣ ስትወልድራ ብዙ ሆርሞናል ቼንጁ ራሱ እግዚአብሔር ቤት ውስጥ ቁጭ ማለት ስራ ለምደህ ውጪ መውጣት ለምደህ ልጅን ቴኬር ያረክ ቤት ቁጭ ማለት በራሱ በጣም ከባድ ነገር ነው። በጣም ማለት ትዳር አንዳንዴ የባልና የሚስት ብቻ የሚያደርጉ ሰዎች አሉ። እኔ ከዛ በላይ ነው ማየው። እንዳልሽው ነገሮች በስምምነት ሆነው ተስማምተሽ አንዳንዴ ያለ መስማማትንም በመስማማት ኖረሽ አብረሽ ብትኖሪ ለልጆች በጣም መልካም ነው። ምክንያቱም በመሀል የተፈጠሩ ልጆች ስላሉ ልጆች ሳይፈጠሩና ተፈጥሮ መለያየት በጣም ልዩነት አለው። በተለይ ደግሞ ለሴት ልጅ ለእናት በጣም ከባድ ነው። እንዳልሽው በጣም ብዙ ዋጋ ከፍላ ነው ከእርግዝና ጀምሮ ከመውለድ ከማሳደግ ጀምሮ ለልጆች የምትከፍለው ዋጋ እናት በቃ በቃላት ሊገለጽ የማይችል ነው። እዛ አይነት ቻሌንጅ ውስጥ ሆና ደግሞ እንደዚህ የባል ጫና ሲኖር ባል ለልጆቹ በዚህ ልክ ማያስብ ሲሆን ኑሮን ያከብደዋል። እና ልጆችሽ ምን ያህል ነው ለአባታቸው ያላቸው ነገር? ምክንያቱም ያው አንዳንዴ የእናንተን ችግር ላያውቁ ይችላሉ፣ ላይረዱ ይችላሉ። ግን ህፃን ናቸው፣ አያውቁም ምንም አይነት ነገር። ትልቁ ጎበዝ ነው፣ በጣም ያስታውሳል ሁሉ ነገር። ግን እኔ የአባታቸው ፍቅር እንዲያንሳቸው አልፈልግም። ማለት አባባታችን ነው በቃ ተዋቸው፣ በቃ ስለሱ ብዙ አላወራም ሲጀመር። ለምን አልፈልግም፣ በቃ ውስጤ ዝግት አለ፣ ምንም አልፈልግም። የሱ ስም ራሱ ሲነሳ አልፈልግም። ግን በቃ እነሱም ባባ ሲሉ በቃ እሺ ይደውላል፣ እሺ ይመጣል፣ እሺ ያደርጋል፣ እሺ እንደዚህ ያደርጋል።
ለምን ያ ፍቅር እንዲያንሳቸው አልፈልግም። እሱ ነው እንዲህ አይነት ጥያቄ አንቺ ላይ ጫና አልፈጠረብሽም ወይ ነው ልጆቹ የሚጠይቁት ጥያቄ? በጣም ጫና አለበት። ከጫና በላይ ጭንቀት ይፈጥርብሃል። ለምን ያ ሰው አትፈልጊም ማስታወስ፣ በቃ ምንም አትፈልጊም ማስታወስ። እነሱም ባባ ሲሉሽ በቃ በጣም ከባድ ነው። የልጅ ደግሞ አባቴ የታለ ጥያቄ እሱን ነው ምለውና በዚህ ውስጥ ጥንካሬ ራሱ ስልክ ሲደወልልኝ እውነት ልጅ ባባ ነው የደወለ ማን ነው የደወለ ባባ ነው የደወለ ማን ነው የደወለ እንደዚህ ነው የሚለኝ እውነት። ያንቺን ጭንቀት ነው እዛ ውስጥ እያየ ያለሁት እና ያንን እንዴት ነው እያስታገስሽው ወይ ደግሞ እያለሽው ያለሽው? ምክንያቱም የሁሉ ጫና ተቋቁሞ የሁሉ መከራ አሁንም ደግሞ መልሶ በእንደዚህ አይነት ማለት ይሄን እየቻሉ መኖር እኔ እንጃ የሆነ የተለየ ነገር ስላለሽ ፈጣሪ የሰጠሽ ትልቅ ጸጋና ችሎታ ስላለ ነው። እኔ እውነት አልহামዱሊላህ መለየት ከህፃን ይሻላል። ህፃን አባት ለምን አንዳንድ ወንዶች ውጭ ሀገር ይሰራሉ ይወጣሉ ይለያሉ ከአባታቸው ማለት እኔ መለየት ከህፃን ይሻላል ከትልቅ አሁን ትልቅ ቢሆኑ ከተለያየሁን ከባታቸው በጣም ከባድ ነው። ግን አሁን በትንሽ ነገር ልጆች ስለሆኑ ትንሽ ነገር ሰርፕራይዝ ካደረግሻቸው ኬክ ከሰራሽላቸው ይራሳሉ። ካወጣቸው ካፌ ከወሰድሻቸው ትንሽ ያ መንጫወቻ ቤት ከወሰድ ይራሳሉ። ትንሽ እንደ ትልቅ ልጅ አይደለም። ገና ናቸው። ማስተዋል የጀመሩበት እድሜ ላይ ከሆነ ቻሌንጅ አለ። በጣም ከባድ ነው ማለት ይሄንን ችግር እንድታልፊ ልጆች መሆናቸው ጠቅሞሻል ማለት ነው። ጫና እንዳልሽው የሆነ ጥያቄ ሲመጣ በቀላል ነገሮች ስልኩን ሰተሽ በቃ እሰጠዋለሁ። አንዳንድ ጊዜ ተጫወት ወይ ጎረቤት ሄድና ተጫወት በቃ ያ በዛ ይረሳዋል። እኔ ትልቅ ክብር አለኝ ማለት በዚህ ልክ ነው። ምክንያቱም ያ ሁሉ መከራ ትተሽ መተሽ አልፈሽ ከዛ ደግሞ አብረሽ የተሰደድሽው የኔ ያልሽው ባለቤትሽ ጥሎሽ ሄዶ ከዛ ደግሞ እንደዚህ ሁለት ልጆችን በዚህ ልክ በቃ ስራ ሳትንቂ ወደሽ መስራትሽ እኔ ትልቅ አክብሮት አለኝ። ምክንያቱም ለእኔ ብቻ ሳይሆን ለተመልካቾቻችንም ትልቅ ምሳሌ የምትሆኚ ሴት ነሽ እና በርቺ፣ እግዚአብሔር ከአንቺ ጋር ይሁን ማለት ምንችለውና እኔ ራሱ ባል ይመጣልኛል ማለት ብዙ እናገባሻል ይላሉ። ለልጆቼ አይሞራቸው እንዳይጎዳ አልፈልግም። ወላሂ ብዙ እኛ እንረዳሻለንና እኔ አሁን ትግል ላይ ነኝ በጣም ይሄ ስራ ራሱ እየታገልኩኝ ነው ለመስራት ማለት ብዙ ደሞ ወንዶች እናግባሻለን እኔ ራሱ ትዳር ለመያዝ ራሱ አሁን ዝግጁ አይደለሁም። ሌላ ትዳር ማለት ለምን ለልጆቼ እንዳይጎዱ አይሞራቸው እንዳይረበሽ ይሄ ሰው እንዴት ይሆናል መልካም ይሆናል ወይ ገና ጎበዝ ብር በእጅሽ ሲኖር በቃ ጎበዝ ሴት ስትሆኚ ጠንካራ ሴት ስትሆኚ ያ ጊዜ ወደዚህ ጎን ታስቢያለሽ። ለምን አሁን ይሄ ዘመን በጣም ከባድ ዘመን ነው። ሴት የምትደገፈበት ነገር ከሌላት በጣም ትወድቃለች። በጣም የምትደገፍበት ስራ ወይ ቤተሰብ ልክ ነሽ። በጣም ወይ ደስ ይላል በጣም እውነት። በዚህ ልክ ጥንካሬ በጣም ምልሽ እኛ አሁን ምልልሽ ፈልጌ ነው እዚሁ ሀገር ተወልደን አድገን ራሱ አንዳንዴ ህይወትን ቻሌንጅ አድርጎ ማለፍ ይከብደናል። ለምን እኮ ቤተሰብ ላይ እየኖርሽም ሊሆን ይችላል እውነት የብቻሽ ራስን ችለሽ እየኖርሽ ሁለት ልጆች ኖሮሽ የሰው ሀገር ሆኖብሽ ምናምን ይሄን ሁላ ቻሌንጅ ማለፍ እንዲህ እንደምናወራው በትንሽ ደቂቃ ቀላል ነገር አይደለም። እውነት ነው። እኔ ወላሂ አንዳንድ ጊዜ ወላሂ ከስተኛ ራሱ ሁሉ ቀን የሚገርመው ሁሉ ቀን 3 ሰዓት ከእንቅልፌ እነሳለሁ። በቃ ማለት የአባቴ ፍቅር ፈልጋለሁ፣ የቤተሰብ ፈልጋለሁ፣ ለመተንፈሽ ፈልጋለሁ። አሁን እኔ ሩቅ ነኝ ከነሱም ከደወልኩኝ ከተናገርኩኝ እነሱም ራሱ ጭንቀት ላይ ናቸው። አልፈልግም ግን አንዳንድ ጊዜ በቃ ይነፍቁኛል፣ ቤተሰብ ይነፍቁኛል። በዓል ጊዜ ረመዳን በዓል ወላሂ በጣም ለቅሳለሁ። ለምን እዛ የለመድኩኝ ከቤተሰብ የለመድኩኝ አሁን ለብቻዬ መቼም ጎረቤት አለ ግን እንደዛ ፍቅር አይሰጥም። እንደዛ ስሜት አይሰማህም። ልጆቼ አሁን ራሱ ከጎረቤት ፍቅር ሲያገኙ ትንሽ ደስተኛ ይሰማኛል። ለምን ፍቅር ግዴታ ነው። የቤተሰብ ራሱ እነሱም ራሱ ሲያመሰግኑሽ ልዩነት ስሜት አለው። ጎበዝ ሲሉሽ በርቺ ሲሉሽ ልዩነት ስሜት አለው። ከባዳ ሰው የቤተሰብ በጣም ይጣፍጣል።
ልክ አይደለሁም? ትክክል ነሽ። ልክ ነህ። አሁን ለምሳሌ ባባ ካለ እዚህ አጠገቤ ወይ እናቴ ካለች ወይ ወንድሞቼ ካሉ ያ ነገር በአይናቸው ሳዩ እንዴ በጣም ደስ ይላል ስሜቱ በጣም ልክ ነሽ። እና ደግሞ እኔም ኖቲስ አድርጌው በጣም የሚገርመኝ ሀሳብ ይፊ ልጅ ስትወልድ አንተ ልጅ መሆንክ ይረሳል። በደንብ ያየሁት ነገር እናት ስትሆኚ የሆነ ፓርትሽ አንቺም ልጅ ነሽ ለቤተሰቦች ይከፋሻል፣ ቤተሰቦች ይናፈቁሻል፣ የምታሳልፊው ቻሌንጅ አለ እና እኛ እንደ ልጅ የእናታችንን ስሜት እሷም ልጅ መሆኗን እንደ ልጅ አቴንሽን እንደምትፈልግ የፋሚሊዋን ናፍቆት እንዳለ ምናምን አንደርስታንድ ለማድረግ በጣም ነው የሚከብደን እና እናት ስትሆኑ ጠንካራ የምትሆኑ የሚከፋችሁ ፋሚሊ የሚናፍቃችሁ ነን አይመስለንም። የምር የሆነ እኔ ወላሂ አብሶ ባባ በጣም ይናፍቀኛል። ከሱ መቀማት ማውራት መከራከር በጣም ነው የሚናፍቀኝ። ትላንትና ራሱ ደወልኩለትና እምባይ እንደዚህ ትንሽ መጣና ምንም አልኩት። አይ አንቺ ጎበዝ ነሽ ጠንካራ ነሽ። አይ ባባ ጠንካራ አይደለሁም አልኩት። እኔ ለምን ሁሉም ሰው ጠንካራ ይላል? እኔ ገና ህፃን ነው ለምን ጠንካራ ትላላችሁ? እኔ ጠንካራ ሴት አይደለሁም። በቃ በኋላ በቃ ምን ላድርግልሽ ልጅ ያለና በቃ እውነት ጠንካራ ነሽ በጣም ማለት ሰው በገባው ልክ ነው። አንቺ ያው ብዙ የምታስቢው ወደፊትን የምታልሚው ነገር ስላለ ከዚህ በላይ መድረስ የምትፈልጊው አለ። ግን እኔ ብዙ ነገር ነው አንቺ ውስጥ ማየው ከጥንካሬም በላይ ነው እና አይ እውነት ታድለዋል። እኔ ልጆችሽ ታድለዋል በእውነት በጣም ይሄ ጠንካራ ሴት ለመሆን እውነት በጣም ከባድ ነው። እውነት ብዙ አቅም ይፈልጋል። እውነት ጠንካራ ሴት ለመሆን አንቺ ጠንካራ ለመሆን በጣም ዋጋ ትከፍያለሽ። በጣም ከብዙ ነገር ትወጫለሽ። ከብዙ ነገር ራስሽ እየተከላከልሽ ነው እና ጠንካራ ለመሆን አላህ ያግዘን። ይገርማችኋል ከሳህር ጋር ያለን ቆይታ በዛሬ ብቻ የሚያበቃ አይደለም። በቃ አፏ ሲጣፍጥ የምር እና በጣም ደስ የሚል ጨዋታ በጣም ደስ የሚል ቆይታ ነው ያለን። ፓርቱን በሚቀጥለው ሳምንት ይዘንላችሁ እንመጣለን። በሚቀጥለው ሳምንት እንግዲህ ፓርቱን ጠብቁ። ሳህርዬ አክብረሽን ስለመጣሽ አሁንም በድጋሚ በጣም ነው የማመሰግነው። በፓርቱ እስከምንገናኝ ድረስ አካውንታችንን ሰብስክራይብ ማድረግ አትርሱ። እየተረሳ ነው፣ ደግፉን እንጂ ምንድነው። ላይክ፣ ኮሜንት፣ ሼር እባካችሁን አድርጉልን። በሚቀጥለው ሳምንት በፓርቱ እስከምንገናኝ ባይ